በስመ አብ ወወልድ ወመንፈስ ቅዱስ። በእውነት በስመ አብ ነው የሚባለው። እንዴት እንደደነገጥኩ አትጠይቁኝ። እኔ መጀመሪያም ሳሚ ችግር የለውም ብቻዬን ነው የምሄደው ምናምን ሲል በአእምሮ እያሰብኩት ያለውት ታሙን ነው። ምክንያቱም እሱም ችግር የለውም ብሎ ብቻውን ሄዶ ነው ይሄ ሁሉ ማጥ ውስጥ የገባው። ሳሚም እንደዛ ብሎ በቃ ብቻውን ነው የሚሄደው ነው በቃ ወይ በተሙ ይማራል ምናምን እያልኩ እያሰብኩ ነበርና መጨረሻ ላይ ደግሞ ወይ የውሃውን ነገር ሳይ በኢየሱስ ስም እናንተ አረ በስመ አብ ወወልድ ወመንፈስ ቅዱስ። አረ ዝም ብላችሁ ገና ለገና የሆነ ያ ሰው ያምነናል በምንናገሩ ነገር ብላችሁ አረ ተው። ውሃውን ጠጥታ እንድታምነህ ነበር እንዴ ሳሚ? አሁን በዛ ሰዓት ውሃ ላምጣል ብለው ውሃ ሰታ ምናምን በቃ የሆነ እምነት እንድታሳድር በአንተ ላይ እንደዛ አስበህ ነበር? ልጠጣው ነበር? ኧረ እግዚአብሔር ይስጣችሁ እንደው ደረሱለት። ወይኔ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የተሙ ነገር እንግዲህ ከቀን ቀን እውነት ለመናገር አይደለም እኛ የምናያችሁ ራሱ በጣም ግራ እየተጋባን ነው። እና እንኳን እናንተ እንደዚህ እየዳከራችሁ ግን በጣም በጣም ደግሞ ሌሎቹ ጋዜጠኞች የት ናቸው? የት ናቸው እንዴ? እውነት የምራችሁ ነው እንዴ? የት ናቸው ሌሎቹ? እንዲህ ኧረ ስንት ጋዜጠኛ አለ። ማን ጠርቼ ማልቶ አንድ ሰው ብቻ የሚሯሯጠው ነው ወይስ እኔ በቃለው ችግር የለውም የሚለው አሁንም ውስጣችሁ አለ? አሁንም እዛ ጋር ሳሚ ነው እየተሯሯጠ ያለው። በግራም በቀኝም ብትሉ እኮ ይሄ ነገር ቶሎ ይፈታል። እግዚአብሔርን ነው የምላችሁ። እስኪ እነ ልዑሌ ጋር ሂዱ፣ እስኪ እነ ነበልባል ጋር ሂዱ። እናንተም እኮ እንደዚህ ቢያንስ 2-3 ሆናችሁ እኮ የሆነ ለችግሩ መፍትሄ ትሆናላችሁ እኮ። እግዚአብሔርን ነው የምላችሁ። እንደገና ደግሞ እኔ በቃ እሱ አሳዝኖኝ እንደገና ደግሞ ከእሷ ጋር አውርቶ ሙጅሪም እንደዚህ ገና ወጣት ራሷን አሳምራ ምናምን ይህን ፈረስ የሚያስጋልብ ቤት የሚያህል ይዛ በስ የሰው ህይወት የምትጫወተው ማለት ነው። እግዚአብሔርን ደግሞ እኔ በጣም በቃ እኔ እንዴት ብዬ እኔም እኮ የምናገረው ኧረ ለእኛ ምዘኑልን ማርያምን። እኔ በጣም ነው እኮ የምንጨናነቀው። እኔ እውነት ጠጣው ብዬ ነፍሴ በቃ ቪዲዮ ውስጥ የሚያልቅ ራሱ አላደርስ አለኝ። ሳሚ ጠጣው ብዬ ሆን ማለት ነው። እውነት ልጠጣው ነበር ጓደኛ ባይደርስልኝ ወይስ ይሄ እኮ በቃ እኔ ምን ተብሎ የሚታሰብ ነው ይሄ? በጣም ነው የደነገጥኩኝ። እኔ ከረሜ ግፍፍ ደግሜ ራሱ ወደኋላ እያደረግኩ እያየሁት ነበረ። ኧረ ተው እግዚአብሔርን ነው የምላችሁ ተው። እኛ የእሱ መጥፋት እንደዚህ እያሳሰበን ሲጀመር እነሱ እንደዚህ አይነት ሰው በሀገራችን ላይ ሕግ የለም እያሉ እያሰቡ ስለሆነ ተንኮል የሚያስቡት። እባካችሁ እባካችሁ ጀግኖቻችን ራሳችሁን ጠብቁ። እውነቴን ነው የምላችሁ። እግዚአብሔር ነው የደረሰልን። ሳሚ ራሳችሁን ጠብቁ። ብቻህን ሄደ ቢሆን ኖሮ አለቀል። እንደገና ደግሞ አንተን ፍለጋ እንዴ! ኧረ ተው። የገዛ ስጋ ናት ተሙን እንደዚህ የት እንዳለ እንዳይታወቅ ያደረገችው። አሁን አንተን ደግሞ እንደዚህ እየፈለጓችሁ እንደው ትምረናለች ብላችሁ ገና ዘላ ያልጠገበች ክፉና ደጉን ገና ያላመዛዘነች ጎረምሳ ትምረኛለች ብለህ ነው እንዴ? ታምነኛለች ብለህ ነው እንዴ? እውነት ለመናገር ውድ ቤተሰቦቼ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እስካሁን ልቤ ራሱ እንደዚህ ትርትር እያለ እንዲህ አንደኛ ችግር የለውም ብቻህን ብላኛለች ሲል ነበር መሀል። ቀጥሎ ደግሞ ሄዶ ውሃውን ስትሰጠው መቀበሉ አምኖ መቀበሉ ራሱ ተዋጠጣው። ግን አምነ መቀበልህ ራሱ ይሄ ራሱ ለአንተ እኮ በጣም ከባድ ነው። ጌታን ነው ወይስ
ውስጥ የሆነ ነገር ካሜራ ነገር አድርጋችሁ እየተከታተላችኋት ይሆናል። ለዛ ይሆናል እንጂ እንደዚህ ያጋለጣችኋት በእኔ እንጃ ብቻ አላውቅም። እልም ነው የሚመስለው ይሄ፣ እውነት አይመስልም። እልም ነው የሚመስለው። እንዴ ጠጥታው ቢሆን ኖሮ እንደገና አሁን ከአንተ ጋር እንዲ እዚህ ጋር አንተ ብቻህን እየተሯሯጥክ ለነገሩ ትምህርት ነው። ነገም አሁንም ችግር የለውም እያላችሁ ችግር የለውም ራሳችሁን እንዳጎዱ። አሁንም ችግር የለውም ብለህ ከአንዱ ጋር ሄደህ እንትን አትልም። ግን ዋናው ነገር መያዟ ነው። እኛ የምንፈልግ የተሙዬ መገኘት ነው። የእነሱ ወንጀልነት እንግዲህ እግዚአብሔር እንደ ስራቸው። ምክንያቱም እኔ እንጃ ምንም ያህል ንጹህ ሰው አለ ብዬ አላስብም ሀገራችን ላይ እና በጣም ያስፈራል። እግዚአብሔር ነው የምላችሁ። በጣም ለህፃኑ ሰዎችም እና አሁን ልጅ ቢወለዱትም ለልጆቻቸው ወጥተው ገቡ ወይ ትምህርት ቤት መላክ አይችሉም። መሳቀቅ፣ ውጭ ሊጫወቱ ሲሄዱ መሳቀቅ፣ ወጥተው ገቡ ልጆቼ። ምክንያቱም እንደዚህ ህፃን መጮቻ ከሆነ ካዲያ እንዴት ነው ሰው ሄዶ ትዳርን በናፍቆት የሚፈልገው? እንዴት ነው ትዳር በናፍቆት የሚፈለገው? ትዳር እኮ ለመውለድ ነው፣ ለመክበር ነው እንዴ። ይህን እንደዚህ አይነት ነገር ካለ ህፃናት እንደዚህ እየጠፉ እየታገቱ እንደዚህ እንዲህ ኩላሊታቸው ምናምን እንደዚህ የሚሆን ከሆነ እንዴ መሳቀቅ እኮ ነው። እንዴት ነው የሚኮነው ወገን? እግዚአብሔር እንዴት ነው የሚኮነው? ኧረ በስመ አብ። እኔ እውነት ለመናገር ሁሌ ነው የምለው ሀገር አለ እንዴ እላለሁ አንዳንዴ። እግዚአብሔርን ሀገር አለን እንዴ? የሰው ሀገርም ደግሞ ሞተን እንኳን አንቀበርበት። ወዴት እንሂድ ታዲያ? ወዴት እንሂድ? እግዚአብሔርን እና ለማንኛውም ሳምዬ እንኳን እግዚአብሔር አተረፈ፣ እንኳንስ እግዚአብሔር አተረፈ። ለማንኛውም ለሌላ ጊዜ ተጠንቀቁ ሁላችሁም ብትሆኑ። ትናንትናም ይኸው እንትና ሚኪዬ ባለመጠንቀቁ አይታችኋል። ፈረሷ አላንስ ብሏት ሚኪዬ ላይ ተጣብቃበት፣ ይኸው ሚኪዬም ትናንትና ያው ትንሽ አደጋ ደርሶበታል። እንደ እግዚአብሔር ፍቃድ ይሻለዋል ብዬ አስባለሁ። እውነት ለመናገር በጣም የሚከብድ ነው፣ በጣም የሚከብድ ነው። እውነት ለመናገር እኛ ተሙን እርዳው ስንል እሱ ላይም ችግር ተንትናለው። ብቻ ለማንኛውም ጀግኖቻችን እግዚአብሔር ከእናንተ ጋር ይሆንላችሁ። ፈጣሪ አምላክ እቅፍ ድግፍ ያርጋችሁ፣ ከእንደዚህ አይነት ክፉ መንፈስ ይሰውራችሁ። ይህንን ነው ማለት እንፈልገው ውድ ቤተሰቦቼ። እኛ የተሙ መገኘት ስንጠባበቅ፣ ተሙዬ መቼ ነው የሚመጣው እያልን ስንጠባበቅ፣ ሳሜም ደግሞ እግዚአብሔር ይመስገን እንኳን እግዚአብሔር ከጎን ሆነልን ለማለት እወዳለሁ ውድ ቤተሰቦቼ። በተረፈ ደህና ሁኑልኝ። ለምታበረታቱኝ አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ በርቺ ለምትሉኝም አመሰግናለሁ። ግን ለጀግኖቻችን ጸሎት እናድርግ የለ ማለት ነው። በተረፈ በስደት ምንም አይንካችሁ። ፈጣሪ አምላክ ከእናንተ ጋር ይሁን።